በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የከራዲዮን ፖድካስት ተከታታዮቻችን፣ እንግዲህ ከራዲዮን ፖድካስት በዛሬ በልዩ ርዕስ ተገኝተናል። ድጋሚ እንግዲህ የምንገኘው የአብይ ጾም እኩሌታ ላይ ነው። እንኳን ለአብይ ጾም እኩሌታ በሰላም አደረሳችሁ። ዛሬም ርዕስ ይዘን መጥተናል። ያው ርዕሱን ከመናገሬ በፊት እንግዲህ በመካከላችን መምህራችን ይገኛሉና እሳቸው ራሳቸውን አስተዋውቀው ርዕሱን እናወራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ዲያቆን መሐሪ ይባላለሁ። በዚህ በሰንበት ትምህርት ቤቱ በመምህርነት አገለግላለሁ። እሺ መምህር እናመሰግናለን። እንግዲህ ቅድም መግቢያ ላይ እንደተናገርኩት ጾሙን ቀድሱ ጉባኤውንም አውጁ በሚለው ትእዛዝ መሰረት እንግዲህ ጾም ላይ እንገኛለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጾም ላይ ትገኛለች። እንግዲህ ዛሬ የምናወራው ስለ አብይ ጾምና ስለ ነገረ ምጽአቱ አንድ ላይ አንስተን ነው። ስለ አብይ ጾም ከማንሳታችን በፊት ግን መጀመሪያ ጾም ምንድነው የሚለውን ስለ ጾም ብናወራ። እሺ ጾም ማለት እንግዲህ ሰለስቱ ምዕት በፍትሐ ነገሥት አንቀጽ 15 ላይ እንዳስቀመጡልን ጾምስ በሕግ ውስጥ በታወቀው ጊዜ የሰው ከምግብ መከልከል ነው። በደሉን ለማስተስሪ ዋጋውን ለማብዛት እርሱን ወዶ ሕግን ለሰራለት እየታዘዘ ራሱን ማስገዛት ነው ብለው አስቀምጠውልናል ማለት ነው። እንደው መምህር እዚሁ ላይ እንግዲህ ካነሱልን አንጻር ጾም ከምግብ መከልከል ብቻ ነው? ጾምን ከምግብ መከልከል ብቻ ይገልጿል ጾምን? አይ ጾምን ከምግብ መከልከል አይወክለውም። ጾም ከምግብ መከልከል አለበት። ያ ብቻ ግን ጾም አያስብለውም። ጾምን ጾም የሚያሰኘው ሊቁ ቅዱስ ያሬድ በዘወረደ ጾመ ድጓው ላይ እንደተናገረው ዓይን ይጹም፣ ጆሮ ይጹም፣ አፍ ይጹም ብሎ ተናግሯል ማለት ነው። ይህ ማለት አንደበት ክፉ እየተናገሩ ባልንጀራን ከማስቀየም መከልከል፣ ጆሮም ደግሞ የሰውን ክፉ ነገር እየተሰበሰቡ በልብ ውስጥ ክፉ ነገርን ከማስቀመጥ መከልከል፣ እንዲሁም ደግሞ ዓይንም ደግሞ ክፉ ነገሮችን ከማየት መከልከል ማለት ነው። ጾም የሚያስብለው እነዚህ ነገሮች ናቸው። ከሁሉ ነገር ስንከለከል ስንታቀብ ማለት ነው። ስለዚህ ጾም ማለት ከክፉ ነገሮችም መከልከል ነው እንጂ ከምግብ ብቻ መከልከል ጾም አያስብለውም። ከምግብ የሚከለከል ሰው ረሃብ ብቻ ነው፣ ረሃብተኛ ይባላል እንጂ ጾመኛ አይባልም። ከክፉ ነገሮች ግን ከተቆጠበ ያ ጾመኛ ነው ይባላል ማለት ነው። እንግዲህ ጾም እንግዲህ ስንመለከት እንደ ኢትዮጵያ ኦርቶዶክስ አስተምህሮ መሰረት በዓመት ውስጥ 7 አጽዋማት አሉ። እነሱንም እንግዲህ በዝርዝር ብናያቸው ጾመ ነቢያት፣ አብይ ጾም፣ ጾመ ድህነት ወይም ረቡዕና ዓርብ፣ ጾመ ገሃድ፣ ጾመ ማርያም ፍልሰታ እና ጾመ ሐዋርያት፣ ጾመ ነነዌ ናቸው። አሁን እንግዲህ ያለንበት ይህ ወቅት አብይ ጾም ይባላል። ይሄውም ደግሞ ትልቁ ጾም ማለት ነው። እንግዲህ አሁን መምህር እንዳሉን አብይ ጾም ከስያሜውም እንደተነሳ ነው አብይ ጾም ማለት ወይም ትልቁ ጾም ነው ብለውናልና እንደው ከሌሎች አጽዋማት ተለይቶ ለምን አብይ ጾምን ትልቅ ያስባለው ወይም ታላቁ ጾም ያስባለው ምንድነው? አብይ ጾምን እንግዲህ ትልቅ ያስባለው አብይ ጾም ከስሙ ስንረዳው አብይ ማለት ትልቅ ማለት ነው። እንግዲህ ትልቅ ጾም ማለት ነው። ታላቁ ጾም ሲባል መገለጫዎች አሉት። እነዚህም አንድ ሶስቱን ብናነሳቸው የመጀመሪያው ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገብቶ የጾመው 40 መዓልትና 40 ሌሊት የጾመው ጾም በመሆኑ እንዲሁም ደግሞ ራሱ ጌታችን ሶስቱን አርዕስተ ኃጣውእ ማለትም ስስት፣ ትዕቢት እና ፍቅረ ነዋይን
የተባሉ እነዚህ ሶስቱን አረስተ ኃጣውእ የኃጢአት ራሶች የሚባሉትን ድል የነሳበትና እኛም ደግሞ በዚህ ጾም ውስጥ ደግሞ እነዚህን ኃጢአቶች ድል እንድንነሳባቸው ስለተሰጠን ይህ አብይ ጾም አስብሎታል። ሶስተኛውን ስንመለከት እንግዲህ ከሌሎቹ አጽዋማት ልዩ የሚያደርገው ደግሞ በቀናቶች ሰፊ መሆኑ ነው። እንግዲህ ሌሎች አጽዋማት እስከ 44 ነው የሚሄዱት። ይህ ግን 55 ቀናት ነው። በቀን ደረጃም ትልቅ ነው። በቀን ደረጃ በጣም ትልቅ ነው። በቁጥር ብዙ ነው። ይሄውም እንግዲህ ይሄንን አብይ ጾም ሲከፋፈል 8 ሳምንታት አሉት። 8 ሳምንታቶች አሉት። የእያንዳንዳቸው ስያሜ ያላቸው በዛ ውስጥ ደግሞ እኛም ደግሞ በዛ ውስጥ ብዙ ነገሮች የምንማርባቸው ሳምንታቶች በመሆናቸው አብይ ጾም አስብሎታል ማለት ነው። እነዚህ ሳምንታት እስቲ ምን ምን ናቸውና ስያሜዎቻቸውንም በዛው ብናወራበት። እንግዲህ እነዚህ ሳምንታት ከመጀመሪያው ስንነሳ የመጀመሪያው ሳምንት ዘወረደ፣ ከዛ ቅድስት፣ ከዛ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስና ሆሳዕና ናቸው። እነዚህ የአብይ ጾም ሳምንታት 8ቱ ሳምንታት የተለያየ ስያሜ በቅዱስ ያሬድ ስያሜውን ያገኙ ናቸው ማለት ነው። እሺ ስያሜያቸውን እንትናቸውን እና እንያቸው ስያሜያቸውን በዛው። እሺ የመጀመሪያውን ሳምንት ስንመለከት ዘወረደ ይባላል። ዘወረደ ማለት ደግሞ የወረደ ማለት ነው። የወረደ ስንልም ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ፍቅር አገብሮት ከሰማይ ሰማያት የወረደበትን ከቅድስት ድንግል ማርያም መወለዱን እንዲሁም ደግሞ የሰውን ስጋ መልበሱን ራሱን ዝቅ ማድረጉን ለሰው ፍቅር ሲል ራሱን ዝቅ ያደረገበትን የምናስብበት ነው። ይህም ትህትናውን የምናስብበት፣ ፍቅሩን የምናስብበት፣ እኛ ይህንን ደግሞ የሱን ትህትናና ፍቅሩን አይተን እርስ በርሳችን እንድንዋደድ እንዲሁም ደግሞ ራሳችንን ከፍ ከማድረግ እንድንቆጠብ እነዚህ ሳምንታት ይህ ሳምንት ያሳስበናል። ሁለተኛውን ስንመለከት እንግዲህ ቅድስት ይባላል። ቅድስት ማለት እንግዲህ ስለ ቅድስና የሚነገርበት ነው። የእግዚአብሔር የባህሪ ቅድስናው የሰው ልጅ ደግሞ እግዚአብሔር ራሱ በቅዱስ ጴጥሮስ መልእክት አንደኛ ቅዱስ ጴጥሮስ ምዕራፍ 1 ቁጥር 16 ላይ ስንመለከት እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለውን መነሻ በማድረግ እኛም እንደሱን የምንመስልበት የምንቀደስበት ራሳችንን ቅዱስ የምናደርግበት ከተለያዩ ነገሮች ከርኩሰት ለይተን ቅዱስ የምናደርግበት ሳምንት በመሆኑ ቅድስት ተብሏል። ሶስተኛው ሳምንት እንግዲህ ምኩራብ ነው። ምኩራብ ማለት እንግዲህ አዳራሽ ማለት ነው። ምኩራብ አዳራሽ ነው። ይህም ደግሞ ስያሜውን ያገኘው በቅዱስ ያሬድ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ በገባ ጊዜ እዚያ ካህናቱ ቤተ ምኩራቡን የመሸጫ የመለወጫ አድርገውት ነበረ እና የአባቴን ቤት የመሸጫ የመለወጫ አታድርጉት ብሎ የሻጮችን የለዋጮችን መደብራቸውን የገለባበጠበት እንዲሁም ከብቶቻቸውን ላሞቻቸውን የገመድ ጅራፍ አብጅቶ እየገረፈ ያስወጣበት ዕለት በመሆኑ ምኩራብ ተብሏል። እና ይሄንንም ስናስብ እኛ በራሳችን ውስጥ ራሳችን አሁን እያንዳንዳችን ቤተ መቅደስ ነን። የሰው ልጅ ቤተ መቅደስ ነው እና ይህን ቤተ መቅደሱን ደግሞ የመሸጫ የመለወጫ ያደረገበት ጊዜ ነው ያለው። ስለዚህ እኛም ደግሞ የራሳችን ቤተ መቅደሱን የእግዚአብሔርን ቤተ መቅደስ የሆነውን ሰውነታችንን የመሸጫ የመለወጫ ከማድረግ የምንቆጠብበት ጌታችን መድኃኒታችን ኢየሱስ ክርስቶስ በውስጣችን ያለውን የንግድ ቦታውን እንዲያጸዳልን የምንጠይቅበት ሳምንት ነው ማለት ነው። አራተኛውን ስንመለከት መጻጉዕ ነው። መጻጉዕ እንግዲህ መጻጉዕ ማለት የአልጋ ቁራኛ ማለት ነው። በአልጋ ላይ ለብዙ ዓመት የቆየ ሰው መጻጉዕ ይባላል፣ በሽተኛ ይባላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለ38 ዓመት ያህል በአልጋ ላይ ተኝቶ የነበረውን ሰው በአንድ ቀን ዝም ብሎ አልጋህን ተሸክመህ ሂድ በማለት ብቻ አልጋውን ተሸክሞ 38 ዓመት የኖረውን ሰው በአልጋ ላይ የተኛውን ሰው ተነስቶ አልጋውን ተሸክሞ
እንዲሄድ ያደረገበት የፈወሰበት ዕለት ነው ማለት ነው። ስለዚህም እኛ ሁላችንም አሁንም የምንመለከተው ራሳችን የነፍስ በሽተኞች መሆናችንን አውቀን እንደው ከዚያ እንዲፈውሰን የምንጠይቅበት ሳምንት ነው ማለት ነው። አምስተኛው ደብረ ዘይት ይባላል። ደብረ ዘይት ማለት የዘይት ተራራ፣ የዘይት ዛፍ የሚበዛበት ተራራ ማለት ነው። ይሄም ስያሜውን ያገኘው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት በዚህ ተራራ ላይ ሆኖ ሐዋርያት ቀርበው የመምጣቱን ምልክት እንዲሁም ደግሞ የዓለሙን መጨረሻ የጠየቁበት ቦታ በመሆኑ ደብረ ዘይት ተብሏል ማለት ነው። እንደው መምህር እዚሁ ጋር ላቋርጦትና እንደው እንደ ርዕሳችንም ስላደረግ ነው ለምንነጋገርበትም እዚሁ ላይ ስለሆነ እንደው ስለ ደብረ ዘይት ጠለቅ ያለ ውይይት ብናደርግ እሱን ቢነግሩን ስለ ደብረ ዘይት። እሺ ደብረ ዘይት እንግዲህ እንደነገርኩህ ሐዋርያት ወደ ጌታ ቀርበው ጥያቄ ያቀረቡበት ቦታ ነው። በዚያ ቦታ እንግዲህ ስለ ምጽአቱ ያስተማረበት ቦታ ነው። ስለ ምጽአቱ የተለያዩ ወደ ከ11 በላይ የሚሆኑ ምልክቶችን ለሐዋርያት ነግሯቸዋል። ያ ቦታ ደብረ ዘይት ይባላል። ይህ ዕለቱም ስለዚህ በዚህ ዕለት ስለ ዳግም ምጽአት በሰፊው ይነገርበታል ማለት ነው። ስለዚህ ደብረ ዘይት የተባለው በዚህ ምክንያት ነው። ዳግም ምጽአትንም በዚህ ወቅት የምናስበው በዚያ ሆኖ ያስተማረው ትምህርት ስለሆነ ማለት ነው። እሺ እንደው መምህር ስለ ጌታ መምጫ ምልክቶችን በዚሁ ቀን ነው ሐዋርያት ጠይቀውት ምልክቶቹ ምንድናቸው ብለው ሐዋርያት ሲጠይቁት ጌታችንም የመለሰበት ቀን ነውና እንደው እኔም የነሱን ጥያቄ ልዋስና የጌታ መምጫ ምልክቱ ምንድነው? መምጫው ቀን ሲደርስ ምልክቱ ምንድነው? ያው እንግዲህ የጌታ መምጫው ራሱ ጌታችን እንዳስተማረን ከ11 በላይ ምልክቶች ነግሮናል። ያ ማለት እንግዲህ ዕለቱ ነው ማለት ቀኑን አልነገረንም። ጊዜው እንደቀረበ የሚያሳዩ ምልክቶች የተለያዩ ምልክቶችን ነግሮናል ማለት ነው። የመጀመሪያውን እንግዲህ እነዚህ ብዙ ምልክቶች አሉ። በዚህ በማቴዎስ ወንጌል ምዕራፍ 24 ላይ የምንመለከታቸው እንግዲህ ከዚያ ውስጥ ጥቂቶቹን ብናያቸው የመጀመሪያው የቤተ መቅደስ መፍረስ ሆኖ አግኝተነዋል እና ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት እላችኋለሁ ድንጋይ በድንጋይ ላይ በዚህ ሳይፈርስ አይቀርም ብሎ ቤተ መቅደሱ ያ በኢየሩሳሌም ያለው ቤተ መቅደስ እንደሚፈርስ ምልክት ነግሯቸዋል። የመጀመሪያው ያ ምልክትም በሰባ ዘመን በጥጦስ አማካኝነት ኢየሩሳሌም ተማርካለች፣ ቤተ መቅደሱም ፈርሶ አይተነዋል። የተደረገ ምልክት ነው ማለት ነው። በዚህ ምክንያት አንደኛው ምልክት ይህ ነው። ወደ ሁለተኛው ስንመለከት ሐሳዊ መሲህና ሐሰተኞች ክርስቶሶች ይመጣሉ። ሐሰተኞች ክርስቶሶች ይመጣሉ። ራሱ በዚሁ ላይ በማቴዎስ ወንጌል ምዕራፍ 24 ቁጥር 5 ላይ እንዳሳየን እንደነገረን ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብሎ ነግሯቸዋል። እንግዲህ ይሄ ሐሰተኞች ከጥንት ጀምረው እንዳሉ እናያለን። ወደፊትም እንደሚመጡ እኔ ክርስቶስ ነኝ እያሉ ብዙ ተከታይ ሁሉ እንደሚያፈሩ ተናግሯል እና በዚያ ጊዜ ብዙ ክርስቶሶች እንደሚመጡ እኔ ክርስቶስ ነኝ እያሉ ሐዋርያትን እንደሚመጡ 72 አርድእት እየመረጡ ዳግመኛ መጥቻለሁ እንደሚሉ ነግሮናል። ይህንንም ግን ድንገት እንደሚመጣ አሳይቶ እኔ ድንገት ነው የምመጣው፣ ከምስራቅ እስከ ምዕራብ እንደመብረቅ ብልጭታ እመጣለሁ ብሎ ድንገታዊ ነው እንጂ እንደዚህ ሐሰተኞች ክርስቶሶች እስከሚያስተምሩ ድረስ የሚቆይ ምጽአት እንደሌለው አስተምሮናል ማለት ነው። ሐዋርያው ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 1 ላይ እንዲህ ብሎ ነግሮናል። ወንድሞቻችን ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመመለስ እነግራችኋለሁ። በመንፈስ ወይም በቃል ወይም ከእኛ እንደሚመጣ
በመልእክት የጌታ ቀን ደርሷል ብሎ ነግሮናል ማለት ነው። ስለዚህ ሐሳዊ መሲሖች እንደሚመጡም በዚሁ አጋጣሚ ምልክት ነግሯቸዋል ማለት ነው። ሶስተኛው ምልክት ስንመለከት ኑፋቄ ይበዛል። ኑፋቄ በዓለም ውስጥ ይስፋፋል ማለት ነው። ኑፋቄ በዚያም እሱም ጌታችን መድኃኒታችን እንደነበረም በዛ ጊዜም ኑፋቄ አለ፣ ግን የተለየ ኑፋቄ ይሆናል ማለት ነው። የተለየ ሰፋ ያለ ይመጣል ማለት ተቋቁሞ ተደራጅቶ የሚመጣ ኑፋቄ አለ ማለት ነው። ይህንን ሊቀ ሐዋርያት ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 2 ቁጥር 1 ላይ የሚያጠፋ ኑፋቄን አሾልከው ያገባሉ ብሎ ነግሮናል ማለት ነው። አሾልከው ነው የሚያስገቡት። ምክንያቱም አስመስለው በውስጥ እንግዲህ መርዝ ያለበት ነገር ግን የተሸፈነ ኑፋቄ ማለት ነው። በቤተክርስቲያናችን ውስጥ አንዳንድ ቦታ እንደዚሁ እየታዩ ነው፣ ኑፋቄ ይገባሉ። እነዚያ ይስፋፋሉ ብሎ ውጪ ሳይሆን ወደ ቤተ መቅደስ ወደ ቤተክርስቲያን ውስጥ ነው ይሄ ነገር የሚገባው ኑፋቄው። አዎ ወደ ቤተ መቅደስ ይገባሉ፣ አሾልከው ያስገባሉ ነው። ስለዚህ ኑፋቄ እንደሚበዛ ራሱ ነግሮናል ማለት ነው። አራተኛውን ስንመለከት ጦርነትና የጦርን ወሬ መስማት ነው። ሁሌ የጦር ወሬ ብቻ የምንሰማበት ማለት ነው። እንግዲህ ጦርነትን ስናስበው የጠፋበት ጊዜ የለም። አለ፣ ከጥንት ጀምሮ ጦርነት አለ፣ በእስራኤል ጀምሮ የነበረ ነው። ግን ይሄኛው ልዩ ይሆናል ማለት ነው። የተለየ ጦርነት እንግዲህ ካየኸው አሁን ላይ ያለው ሁኔታ በዓለም ላይ ምንድነው የሚባለው? ዓለምን የሚያጠፋ ኒውክሌር እንዲሁም ደግሞ ተምዘግዛጊ ሚሳኤል፣ ድምፅ አልባ ጀቶች እነዚህን አመረትን። እንግዲህ ከሰው በላይ ከሀገራት በላይ ሆነን የሚሉ ሀገራቶች በዜና ሁሌ የምንሰማቸው ናቸው ማለት ነው። ስለዚህ ጦርን ይህንን ብቻ የሚሰማበት ጊዜ ይመጣል አለ። ስለዚህ ይሄ ነው አራተኛው። ወደ አምስተኛው ስንመለከት ወንጌል በዓለም ሁሉ ይሰበካል። ወንጌል ከዓለም ዳር እስከ ዳር ድረስ የሚሰበክበት ጊዜ ይመጣል ማለት ነው። ራሱ እሱንም ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ለአሕዛብ ሁሉ ምስክር እንዲሆን የመንግስት ወንጌል በዓለም ሁሉ ይሰበካል ብሎ ነግሯቸዋል ለራሳቸው ማለት ነው። እና ይህ ማለት ወንጌል ይሰበካል ሲባል እንግዲህ የማይዳረስበት ቦታ የለም ማለት ነው። ይዳረሳል። ወንጌል ይሰበካል ማለት ደግሞ ሁሉም ያምናል ማለት አይደለም። ይሰበካል፣ ይሰማል ማለት ነው። እና ቅዱስ ጀሮም ይህንን የክርስቶስን ስም ያልሰማ ይኖራል ብዬ አላምንም ብሎ እና ሁሉም ሰምቶታል። ወንጌል ተሰብካለች፣ ነገር ግን አላመኑባትም። ይህ ምስክር እንዲሆንባቸው የተደረገ ነው ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ይህንን ሲያስረዳ ወንጌል በዓለም ሁሉ ይሰበካል ተባለ እንጂ ሁሉም ያምንበታል ማለት አይደለም ብሎ እና ባያምኑበት እንኳን ይሰበካል፣ ሁሉም ይሰማዋል። እንደው መጽሐፍ ቅዱስ በየቤቱ የለኝም የሚል ሊኖር ይችላል፣ ግን በስልክ ላይ በተለያየ በሚዲያ ይሰማዋል፣ ተሰብኳል ማለት ነው። ለዚያ ነውና ወንጌል በዓለም መሰበኩ ማለት ነው። ስድስተኛው የእስራኤል መንግስት መመለስ ማለት ነው። የእስራኤል መንግስት መመለሱ በትንቢተ አሞጽ ምዕራፍ 9 ቁጥር 11 ላይ ስንመለከት በዚህ ቀን የወደቀችውን የዳዊትን ቤት አነሳለሁ፣ የተናደውንም ቅጥሩን እጠግናለሁ ብሎ ተናግሯል ማለት ነው። እና ምልክቱ የእስራኤል መንግስት መመለስ እንግዲህ ተማርኮ ነበር። የእስራኤል መንግስት ኢየሩሳሌም ተማርካ ነበር፣ ቤተ መቅደሱ ፈርሶ ነበረ፣ ግን በኋላ ተመልሷል ማለት ነው። እና መመለሱን ይህ ነው ስድስተኛው ምልክታችን። እንዲሁም እንግዲህ ምሳሌውን ከበለስ ተማሩ ነው። ጫፏ የለሰለሰ ቅጠሏም የለመለመ እንደሆነ እነሆ መከር እንደደረሰ እወቁ ብሏል ማለት ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 32 ላይ እንግዲህ በለስ ማለት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ
እንትን ያላት የረገማት ቅጠል ናት። በሄደም ጊዜ ወደ እርሷ በመንገድም በሄደ ጊዜ ቅጠሏ ለምልሞ አየ። ወደ እሷ በተቀረበም ጊዜ ፍሬ አላገኘባትም። ከእንግዲህ በኋላ ፍሬ አይገኝብሽ ብሎ በማቴዎስ ወንጌል ምዕራፍ 21 ቁጥር 19 ላይ ስንመለከት በለሷን ረግሟት ነበር። ይህንን ቅዱስ ያሬድ ሲያስረዳ በአምሳለ በለስ ረገማ ለኃጢአት፣ በበለስ አቅጣጫ ኃጢአትን ረገማት ብሎ ነበር። ስለዚህ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የረገማት በለስ ወይም የረገማት ኃጢአት ፍሬ አይገኝብሽ ያላት ኃጢአት ያቺ ስትለመልም ማለት ነው። እንግዲህ ኃጢአት በሰው ሁሉ ዘንድ ሰፍና ስትታይ ማለት ነው። ኃጢአት በዝቶ የሰው ልጅ ርኩሰቱ ተስፋፍቶ ሲታይ፣ የእግዚአብሔርን ቤተ መቅደስ ሲያረክሱ ሲታዩ፣ የዛን ጊዜ የበለሷ መለምለም ሲታይ መከሩ እንደደረሰ ወቁ ብሎ አስረድቷቸዋል ማለት ነው። ሰባተኛው በመቅደሱ ስፍራ በቅዱሱ ስፍራ ረክሰት መታየት ነው። እንግዲህ በነብዩ እንደተባለ ይላል በነብዩ በዳንኤል የተባለውን የጥፋት ርኩሰት በቤተ መቅደሱ በተቀደሰው ስፍራ ስታዩ አንባቢው ያስተውል በማቴዎስ ወንጌል ምዕራፍ 24 ቁጥር 15 ላይ ማለት ነው። በትንቢተ ዳንኤል ተነግሮ ነበር ይህ ቃል። ስለዚህ ያንን ሲሆን ስታዩ ቀኑ እንደደረሰ እወቁ ሲለን እንደዚህ አለ። በቅዱሱ ስፍራ ርኩሰት ይታያል። ቅዱስ ስፍራ እንግዲህ የተባሉ ቤተ መቅደሶች አሉ። የእግዚአብሔር ቃል የሚነገርባቸው ቦታዎች፣ በተለያዩ ቦታ እንግዲህ ስርዓት የሚፈጸምባቸው ቦታዎች፣ እነዚያ ላይ ርኩሰት ይታያል ማለት ነው። ቀኑ ሲደርስ ርኩሰት ይታይባቸዋል። ያንን እንግዲህ ያ ሲታይ ቀኑ እንደደረሰ እወቁ ብሎ አስረድቷቸዋል ማለት ነው። አሁን ላይ እንግዲህ ኃጢአት ርኩሰት በቤተ መቅደስ ሰፍኗል። በአንዳንድ ቦታዎች በጣም ሰፍነው ይታያሉ። በቅዱሱ ስፍራ በቅዱሱ ስፍራ ርኩሰት ታይቷል በግልጽ ማለት ነው። መቀደስ ባለበት ረክሶ እናያለን። የተለያዩ ነገሮች ለቅድስና መዋል ያለባቸው ወደ ርኩሰት ሄደዋል ማለት ነው። ስለዚህ የሰው ልጅ ደግሞ እንግዲህ ቅዱስ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎናል። እንግዲህ በ40 እና በ80 ቀኑ የተጠመቀ ልጅ ተቀደሰ፣ የእግዚአብሔር ልጅ ሆነ ማለት ነው። ስለዚህ ያ የተቀደሰው ስፍራ የርኩሰት ሆኖ ሲገኝ በሰው ልጅ ላይ ቅዱሱ ስፍራ ርኩስ ሆኖ ሲታይ ያ ዘመኑ እንደደረሰ እወቁ ብሎ አስረድቷቸዋል። አንድም የሰው ልጅ ቤተ መቅደስ ስለሆነ ከዛ አንፃር ነው። ስለዚህ ይህ ቀኑ እንደደረሰ በዚህ ጊዜ ታውቁታላችሁ ብሎ ነግሯቸዋል ማለት ነው። እንግዲህ መምህር እዚህ ላይ ጥያቄ ላንሳና እንደው መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 24 ከቁጥር 36 እንዲሁም የማርቆስ ወንጌል ምዕራፍ 13 ከቁጥር 32 ላይ እንዲህ ይላል፣ ስለዚያች ቀንና ስለዚያች ሰዓት ግን ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቀው የለም ይላል መጽሐፍ ቅዱስ ላይና ይህንን የኛ ቤተክርስቲያን እንዴት ታየዋለች? እንዴትስ ነው የምትፈተው ቃል? አይ እንግዲህ በዚህ ቃል እንግዲህ ብዙዎች ስተዋል። ከመረዳት አንፃር በአግባቡ ስላልተረዱት ይህን ቃል ብዙዎች ስተውበታል ማለት ነው። ከአብ ብቻ በቀር ወልድም ቢሆን አያውቃትም ስላለ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ የሚመጣበትን ቀን አያውቀውም እሱ እያሉ የሚናገሩ ብዙዎች አሉ። ቃሉ ግን ይህንን ሊያስረዳን አይደለም ያለው ማለት ነው። ወልድም ቢሆን አያውቃትም ሲል እንግዲህ አብ በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት ይቻለም ትኖራለች ማለት ነው። ስለዚህ ይህቺ ዓለም ማለፊያዋ በአብ ልብነት ታስባ ትኖራለች። ያ ነው ታስባ ትኖራለች። ነገር ግን ቀኑ ሲደርስ ደግሞ በወልድ ቃልነት ትለፍ ተብላ ትነገራለች ማለት ነው። ስለዚህ ወልድ ትለፍ ካለ አወቃት ማለት ነው።
ትለፍ ስላላለ አላወቃትም ማለት ስለዚህ ወልድም ቢሆን አላወቃትም ማለት ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይቻለም ትለፍ ሲል አወቃት ወዲያውኑ በቅጽበት ታልፋለች ማለት ነው ስለዚህ ወልድም ቢሆን አላወቃትም በቃል አልተናገራትም በግብር አልተናገራትም ሲል አላወቃትም ማለት ስለዚህ ነው ይሄንን ከመረዳታችን አንፃር በአግባቡ ስለማንረዳው እንግዲህ ብዙዎች ስተውበታል ማለት ነው እንግዲህ መምህር እዚሁ ላይ እንትን ለማለት መጽሐፍ ቅዱስ ላይ ስለ ነገረ ምጽአት በየትኛው ክፍል ይገኛል ምን ቦታ ላይ ይገኛል ስለ ነገረ ምጽአት የሚያወራው የትኛው ክፍል ላይ ያለው መጽሐፍ ቅዱስ ክፍል ነው እንግዲህ ስለ ነገረ ምጽአት በብዙ መጽሐፍ ቅዱስን በብዙ ቦታ መጽሐፍ ቅዱስ ላይ ተጠቅሶ እናገኛለን ዳግመኛ እንደሚመጣ ማለት ነው ስለዚህ ስለ ዳግም ምጽአቱ በስፋት በሰፊው ተነግሯል ከነዚያ መካከል እንኳን ብናይ እንግዲህ በመዝሙረኛው ዳዊት በመዝሙር 49 ቁጥር 2 ላይ እግዚአብሔርሰ ገሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ እግዚአብሔር ግልጥ ሆኖ ይመጣል አምላካችንም ዝም አይልም እሳት በፊቱ ይነዳል ብሎ ግልጥ ሆኖ ይመጣል እንዲያውም መምጣቱንም በግልጽ እንደሚመጣ ያስረዳበት ክፍል አለ እንደዚሁ ደግሞ በግርማው እንደሚመጣ በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ጀምሮ ስናነበው እና ደግሞ በማርቆስ ወንጌል ምዕራፍ 13 በሉቃስ ወንጌል ምዕራፍ 21 ላይ ስንመለከቱ በሰፊው ተበራርቶ እናገኘዋለን በሌላውም ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ በዘካርያስ ላይ በትንቢተ ዘካርያስ ምዕራፍ 11 ቁጥር 12 ላይ ራዕየ ዮሐንስ ምዕራፍ 1 ቁጥር 7 ላይ እንዲሁም ደግሞ በይባቤ መላእክት እና በቅዱሳን አጀብ እንደሚመጣ የሚናገሩ ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 7 ላይ እንዲሁም በመላእክቱ ይባቤና ቅዳሴ ይመጣል ይላል እንደዚሁ ደግሞ አንደኛ ተሰሎንቄ ምዕራፍ 3 ቁጥር 13 ላይ ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 10 ላይ በሊቃነ መላእክት አዋጅ ይመጣል ይላል እንደዚሁ ደግሞ በሰፊው ተሰሎንቄ በብዙ ስለ ዳግም ምጽአት ሐዋርያው ቅዱስ ጳውሎስ ያስተማረው ትምህርት ነው ማለት ነው በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 51 እስከ 52 ብንመለከት ሁሉም ስለ ዳግም ምጽአት በሰፊው ይናገራሉ ማለት ነው ከብዙዎቹ ጥቂቶቹን ብንጠቅስ እነዚህ ስለ ዳግም ምጽአት በሰፊው ያብራሩልናል እሺ እንግዲህ መምህር ቤተክርስቲያናችን ትምህርታዊ አምልኮ ወይም ሲምቦሊክ ሊተርጂ ያላት የሥርዓት ቤት ናትና እለቱን በምን አይነት ሥርዓት ነው የምታሳልፈው ማለትም ቅዳሴው ምንባባቱ ትምህርቱ ምን ይመስላሉ ስለምንድን ነው በዛ ሰዓት የምታሳልፈው እንግዲህ ቤተክርስቲያናችን ሁሌም ስለ ዳግም ምጽአት በቅዳሴዋ ሁሌም ታስተምራለች ትናገራለች ትመሰክራለች ነገር ግን በዚህ ዕለት ደግሞ ስለ ዳግም ምጽአት ልዩ የሆነ ዝግጅት ተዘጋጅታ ልዩ የሆነ አስተምህሮ አላት ሥርዓቷም እንደዚሁ በልዩ ሁኔታ ታከብራለች ማለት ነው እንደዚሁም ደግሞ በልዩ ሁኔታ ስታከብር በቅዳሴው መካከል የሚነበቡት ዲያቆኑ የሚያነበው አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ ፍጻሜ እንዲሁም ደግሞ ንፍቁ ዲያቆን የሚያነበው ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 7 እስከ 15 ንፍቁ ካህን የሚያነበውም የሐዋርያት ሥራ ምዕራፍ 24 ቁጥር 1 እስከ 22 ገባሬ ሰናዩ ወንጌሉ የሚያነበው የማቴዎስ ወንጌል ምዕራፍ 24 እስከ ቁጥር 1 እስከ 36 ያሉት ቃላቶች ስለ ዳግም ምጽአት በሰፊው የሚያስተምሩ ናቸው ማለት ነው ስለዚህ ስለ ዳግም ምጽአት የሚነበቡ መልእክታት ይነበባሉ ወንጌሉ ይነበባል እንዲሁም ደግሞ ምስባኩ ስለ ዳግም ምጽአት የሚመሰክር ነው
እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ እግዚአብሔር ግልጥ ሆኖ ይመጣል ዝምም አይልም እሳት በፊቱ ይቀጣጠላል እያለ በመዝሙር 49 ቁጥር 2 ላይ ያለውን ኃይለ ቃል እያነሳች ስለ ዳግም ምጽአት ትመሰክራለች ማለት ነው። ቅዳሴውም እንዲሁ እንግዲህ ስለ ዳግም ምጽአት በሰፊው የሚያስተምር ከ14ቱ ቅዳሴያት መካከል ያንዱ የሆነው የሊቁ የቅዱስ አትናቴዎስ ቅዳሴ ይቀደሳል። እንደዚሁ ተጨማሪ ደግሞ በወንጌሉም ሁሉ ነገር ስለ ዳግም ምጽአት ነው የሚነገርበት ዕለቱ ማለት ነው። የሰው ልጅም ጌታችን መድኃኒታችን ኢየሱስ ክርስቶስ ይመጣል እያለ እየመሰከረ ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአተከ እያለ አቤቱ ዳግመኛ መምጣትህን እናምናለን እያለ ያከብራል ማለት ነው። ስለዚህ ካላስቸገርኩኝ ምስባኳን በዜማ ብንሰማት። እሺ ምስባኩ መዝሙር 49 ቁጥር 2 ላይ የሚገኘው ነው። እንደነገርኩ እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ ይላል ማለት ነው። እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ መልካም መምህር እንደው ቃሌት ያሰማልን። እንግዲህ እንደመጨረሻም ጥያቄ ለዛሬው ክፍላችን እንደመጨረሻም ጥያቄ እንዲሆን እንዴት እናክብረው ይህንን ደብረ ዘይትን ወይም ዳግም ምጽአትን የሚታሰብበትን ቀን እንዴት ነው የምናከብረው? እንግዲህ አብይ ጾም ውስጥ 5ኛው ሳምንት ደብረ ዘይት ዳግም ምጽአት መታሰቢያ ነው። እኛ ደግሞ ይሄንን ስናስብ እንደው በፍራቻ መሆን የለበትም። እየፈራን ይመጣብናል ሳይሆን ይመጣልናል በሚል መነሻ ነው እንጂ ይመጣብናል እያልን ከሆነ የምንሄድበት ተስፋ የለንም ማለት ነው። እንግዲህ ሰለስቱ ምዕት እንዳሉት ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለም አለ። እኛ ግን የሙታን መነሳትን ተስፋ እናደርጋለን የሚመጣውንም ዓለም ብለው ነው የተናገሩት። እና እኛ በዚህ ዓለም ደስታ የምንኖር አይደለንም። ደስታችን በሰማይ ነው። ቅዱስ ጳውሎስ እንደተናገረ እኛ ሀገራችን በሰማይ ነው ብሏል። እና ያንን ነው ተስፋ የምናደርገው እንጂ ዳግም ምጽአት መጣብን የምንል አይደለም። እኛ በክርስቶስ የምናምን የእግዚአብሔር ልጆች ተብለን ዳግም ምጽአትን አንፈራም። ግን ያንን ስናከብር እንደው ምንድነው አቡነ ዘበሰማያት ስንል ተምጻ መንግስትከ ነው መንግስትህ ተምጣ እያልን ነው የምንጸልየው። እና ያቺ ዕለት ትምጣና በመንግስትህ በቀኝ አቁመን ከማድነን መመጽእ ምስለ መላእክቱ ቅዱሳን አማቀው ማባጋ በማኑ አጣለ በጸጋሙ ዳግመኛ በመጣ ጊዜ ከቅዱስ እስጢፋኖስ ከሰማዕቱ ከቅዱስ እስጢፋኖስ ከቅዱስ ዮሐንስ ጋር በቀኝ አቁመን እያልን የምንለምንበት ነው ማለት ነው። እንግዲህ የሰው ልጅ የሚፈራው ከጥፋቱ አንፃር ነው። እንደዚሁ በዮሐንስ ወንጌል ምዕራፍ 3 ቁጥር 20 ላይ እስከ 21 ስንመለከት ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል ይላል። እኛ እንግዲህ
በትክክለኛ በሃይማኖት እየኖርን እያለን በንስሐ ታጥበን ቅዱስ ሥጋውና ክቡር ደሙን እየተቀበልን ብርሃን ወደኛ እንዲመጣ ወደ ብርሃን መውጣት ነው ያለብን እንጂ ብርሃንን እየጠላን ወደ ጨለማ የምንሄድ አይደለም። ስለዚህ ዳግመኛ መምጣቱን እኛ በተስፋ የምንጠብቅ ነን። በተስፋ ስንጠብቅ ደግሞ ተዘጋጅተን ነው። እንግዲህ ንቁ ነው አይደል ያለው። በማቴዎስ ወንጌል ምዕራፍ 25 ላይ 10 ደናግል አሉ እና 5ቱ ልባሞች 5ቱ ሰነፎች ናቸው። ከነዚያ መካከል 5ቱ ልባሞች መብራታቸውን ከዘይታቸው ጋር ይዘዋል። 5ቱ ሰነፎች ደግሞ መብራት ይዘዋል፣ ዘይት ግን አልያዙም። አለቀባቸው። ሙሽራው ይመጣል ትቀበሉት ዘንድ ውጡ ሲባል እነዚያ ሰነፎቹ መብራት የላቸውም። መብራት አልቆባቸው ነበር። ስለዚህ እሱ ሲመጣ እንደገና ሊገዙ መጡ ማለት ነው። እንግዲህ እነኛ ልባሞቹ እነኛ ሰነፎቹ በሄዱ ጊዜ ከሙሽራው ጋር አብረው ገቡ። በሩ ተዘጋ። ተመልሰው ቢመጡም አላውቃችሁም አላቸው ማለት ነው። ስለዚህ እኛ ክርስቲያኖች እንደ 5ቱ ሰነፎች ሳንሆን እንደ 5ቱ ልባሞች ነው መሆን ያለብን። ዘይታችንን ከመብራታችን ጋራ አንድ ጋር ይዘን የክርስቶስን መምጣት መጠባበቅ አለብን። ይህ ማለት ሃይማኖታችንን ከምግባራችን ጋራ አንድ አድርገን ይዘን መጠበቅ ማለት ነው። ከቤተ ክርስቲያን ሳንወጣ እንግዲህ በዓለም ውስጥ ጠፍተን ሳንቀር በርኩሰት ሳንጨመላለቅ በንስሐ ታጥበን ቅዱስ ሥጋውና ክቡር ደሙን እየተቀበልን የክርስቶስን መምጣቱን ዘይታችንን ከመብራታችን ጋራ እንደ 5ቱ ልባሞች ይዘን መጠበቅ፣ ሲመጣም ደግሞ አብረን እንድንገባ ተዘጋጅተን መጠበቅ ነው ያለብን። ስለዚህ ይህንን የምናስብበት እኛ ሁሌ እናስበዋለን። ይህ ግን በልዩ ሁኔታ የምናስበው ዳግም ምጽአትን ይመጣል መምጣቱ ግድ ነውና ተዘጋጅተን እንድንጠብቅ ነው። ስለዚህ መምጣቱ ስለማይቀር ሁላችንም እየተዘጋጀን ማክበር አለብን ማለት ነው። መምህር በጣም አመሰግናለሁ። እንግዲህ የቀሩትን 3ቱን ሳምንታት በሚቀጥለው የውይይት ክፍላችን እናያለን። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ። እናመሰግናለን መምህር።